በጣም የማረሳው እናታችን ሎጊያ እያለሁኝ ነው። ሎጊያ እያለሁኝ አንድ ልጅ ታሞ ስብርብር ብሏል። መቼም ማረሳው ያ ንግስት ስብርብር ብሏል። እንዳለ ሲሄድ አባቱ የመስጂድ ኮሚቴ ነው ቅራልኝ ብሎኝ ልጁ ላይ ሄድኩኝ። ማታ ላይ ከኢሻ ሶላት በኋላ ልክ ሲሄድ ጊዜ ቤቱ አላደለ ስብርብር ብሎ እንዳለ በእንትን ተጠቅልሎ በፋሻ ነገር ተጠቅልሎ ሙሉ ሰውነቱን አየሁት ቤት ውስጥ። በጣም ተነቀኩኝ። እንዳለ ልብሱ እንዳለ በቃ እንደ ልብስ ተደርጎለታል፣ ሙሉ ተሸፍኗል። ምን ሆኖ ነው ስላቸው ቀን ላይ በሞተር በጣም እያበረረ እየሄደ ተገልብጦ ነው ምናምን አሉ እና ይለፈልፋል ቅራበት ምናምን ብሎኝ ነው። ልክ እየቀራሁበት እያለሁኝ አብሮኝ ይቀራል። በውስጡ ያለው ጅን ማለት ነው። እንደኛ ቁርአን ይቀራሉ፣ እንደኛ ይሰግዳሉ፣ ይጾማሉ። አብሮኝ ይቀራል። እንደ እየቀራህ ነው ስለው አዎ እየቀራህ ነው ሁሴን አለኝ። ማነው ስም አልኩት። እኔ አብዱልአዚዝ እባላለሁኝ አለኝ። ጅን ነው ልጁ፣ ሌላ ነው ስሙ። እኔ አብዱልአዚዝ እባላለሁ፣ ጅን ነኝ፣ አማኝ ነኝ። እና ለምን ያዝከው ታዲያ ለምን ታሰቃየዋለህ ስለው እኔ ይዤው ላሰቃየው ፈልጌ አይደለም፣ ገና ልጄ ላይ ቅራበኝ ሲልህ ሰውየው ከመስጂድ ጀምሬ አብሬ ተከትዬ መጥቼ ነው እንድሰማ ነው አለኝ። እሺ የያዛውን ሰው ታውቀዋለህ ወይ ጅን ነው ስለው አዎ አውቃታለሁ፣ ሴት ናት፣ እኛ ሰፈር ነች አለ። የት ነው ሰፈራችን ስለው ይሄ አየር ጤና የሚባል አለ ሎጊያ ላይ፣ ወደዚያ ሳትደርስ በፊት ትልቅ ቤተክርስቲያን እዚያ አካባቢ ነች ቤቷ ምናምን አለ። እሺ ምን እሷ ነች እንደዚህ የከረበተችው እና ከሞተር እንዲወድቅ ያደረገችው ስለው አዎ አለ። ከዚያ ለምንድን ነው እንደዚህ ያደረገችው ስለው ከዚህ በፊት እየነዳ ያለ የእርሷን አጎቷን ገጭቶባት ሄዷል አለች። እሱ ግን አይቶት አይደለም፣ ሰዎች ናቸው እናንተ አታዩንም። በዚያ ሁኔታ እንዳጋጣሚ እያለፈ እያለ መቶት ሄዶ በዚያው ታሞ ምናምን አጎቷ ሞቶባታል ጅኑ እና ለዚያ ለመበቀል ፈልጋ አለቀውም ብላ ሁሌ ትዝት ነበር ከፊታችን። እኛ ደግሞ ለምነናታል። እነሱ እኮ ያዩንም ሰዎች ናቸው እና ለምን ይሄን ታደርጊያለሽ ብለን በጣም ብዙ ጓደኞች ጋር ለምነናታል አለ። ወላሂ የሚገርም ነገር ነው የነገረኝ። ፓርት 2 ይቀጥላል። ይሄ ፓርት 1 ነው። ፓርት 2 ላልሰማችሁ ነው የሰማችሁት። ማሻአላህ ኮፒ ሊንክ እና ሪፖስት አድርጉ ያልሰማችሁ። እኔ ስለ ጂን ሲወራ ባይዞ እኔ አይገርመኝም፣ ምክንያቱም ከአንድም ሁለት ሶስቴ አይቻለሁ ሲቀራበት፣ ሲያወራ፣ ሲናገር በቤተሰብ ደረጃ ራሱ ያየሁት ነገር ስለሆነ አይገርመኝም። እና ግን ማየት ምንችል እንዴት ነበረ ሀባይቦች? ይሄ የኔ ጌም ነው። እዚህ ጋር የምለጠፈው መናገር ስለፈራው አላለ ሼም ስለያዘኝ ነው እንጂ እኔ ጌም ነው። በዚህኛው አካውንት ነው የምጫወተው። ከቻላችሁ ላይክ ፎሎ አድርጉልኝ።